የአሜሪካ ኤምባሲ በአዲስ አበባ ምን መረጃ ደርሶት ነው እንደዚህ ያለው የጥንቃቄ መልእክት ያስተላለፈው በሚል ብዙዎች መነጋገር ያደርገውታል። እኛም ደግሞ የተለያዩ ሀገር የኤምባሲዎችን የማህበራዊ ሚዲያዎች ለመጎብኘት ሞክረን ነበር። ለምሳሌ በላይቤሪያ የሚገኘው የአሜሪካ ኤምባሲ ወይም የኬንያ እንደዚህ አይነት ተመሳሳይ ኢንፎርሜሽኖችን አላሰራጩም። ስለዚህም ጉዳዩ ሙሉ በሙሉ ለኢትዮጵያ ነው ብለን እንድንወስደው ያደርገናል ማለት ነው። ኤምባሲው ያስተላለፈው መልእክት የአሜሪካ ኤምባሲ ይሄንን መልእክት ከማስተላለፉ ከአንድ ሰዓት በፊት ጠቅላይ ሚኒስትሩ የብልጽግና ፓርቲ የሥራ አስፈጻሚ ስብሰባ በ4 ኪሎ ቤተ መንግስት መጀመሩን ገልጸዋል። ጠቅላይ ሚኒስትሩ ይህ ስብሰባ መደበኛ ነው ሲሉ አስምረውበት ነበር። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ የአሜሪካ ዜጎች ምንጊዜም ለራሳቸውና ለቤተሰቦቻቸው ደህንነት ቅድሚያ እንዲሰጡ አሳስቧል። ወንጀሎች ሊበራከቱ ስለሚችሉ ራሳችሁን ጠብቁ የሚለው የኤምባሲው ማሳሰቢያ ወንጀል በየትኛውም ቦታና በማንኛውም ጊዜ ሊከሰት ይችላል። ለክቶ መጠበቅ ተጋላጭነትን ለመቀነስ ቁልፍ ነገር ነው ሲል ጽፏል። ኤምባሲው በተለያዩ ማህበራዊ ገጾች ዛሬ ባሰራጨው መልእክት ዜጎች ጥንቃቄ እንዲያደርጉ አሳስቦ ሰልፎችን፣ ስብሰባዎችና ሌሎች ታላላቅ የህዝብ ስብስቦች ባሉበት ቦታ ሁሉ እንዳትገኙ ሲል ምክሩን ሰጥቷል። እንደዚህ አይነት ስብስቦች ሁከትን ሊያስነሱ ይችላሉ። ይህን ተከትሎም ደግሞ ፍተሻዎች፣ የፖሊስ አባላት በመገኘት እንደዚሁም ደግሞ ሌሎችም ነገሮች ሊያስከትሉ ስለሚችሉ መጠንቀቁ አይከፋም የሚለው ኤምባሲው ዜጎቹ ነቅተው እንዲጠብቁ አሳስቧል። በጉዳዩ ላይ አስተያየታቸው የሰጡ ኢትዮጵያውያን አሜሪካ በኢትዮጵያ ውስጥ በቀጣይነት ምን ሊከሰት እንደሚችል የፖለቲካ መልእክት ያለው አንድምቷን አስተላልፋለች። ሁሉም ሰው እንዲነቃ እናበረታታለን እያለች ነው። እነሱ ማለትም ኤምባሲዎቹ የሚያውቁት እኛ የማናውቀው ነገር ምን እንደሆነ ሁላችንም አብረን የምናየው ይሆናል ብሏል። የብልጽግና መንግስት ደጋፊ የሆኑ አስተያየት ሰጪ ደግሞ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ሁሌም በድርጊቶቹና በውሳኔዎቹም ፖለቲካዊ ገለልተኝነት የሚጎድለው ይመስላል። የላቀ ግልጸኝነትና ፍትሃዊነት በአገሮች መካከል እንዲኖር በመተማመን በመደጋገፍ ለመስራት ማገዝ ሲገባው እንደዚህ አይነት መልእክት ማስተላለፉ ኃላፊነት የጎደለው ነው። የአሜሪካ መንግስት የህዝብ ጸጥታ የሚያደፈርሱ አካላትን እየደገፈች መሆኑን የሚያሳይ ነው ሲሉ ተከራክረዋል። ሌሎች ገለልተኛ ኢትዮጵያውያን የኤምባሲ መልእክት ግልጽነት የጎደለው ነው፣ የሰማው ነገር ካለ በግልጽ ለህዝቡ ቢነግረው መልካም ነው ወይም ቢነግረን መልካም ነው ሲሉ ተደምጠዋል።